ሰላም እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እንዴት ነው ሰንበት? እንዴት ይዛችኋል? እዩዋት የኔ ልጅ የምትሰራውን ስራ መጫወቻዎቿን፣ ስዕሎቿን ደርድራ እንደምታዩት ቁጭ በይ። ስዕሎቿ ደርድራ እዩዋት። መጽሐፏ አጠገቧ ነው። ስዕሎቿን ከፊቷ አድርጋ መጽሐፍ ይዛ ቁጭ ብላለች። ስዕሎቿ መሀል በጣም ማንበብ ትወዳለች። በጣም ማንበብ በጣም ነው የምትወደው። በስመ ከመጽሐፏ አትለይም። ስዕሎቿን ትስላለች። የራሷ ፕሮግራም ራሷ ነች ይህን በሙሉ የምትስል። እዩዋት አሁን እዚች ጋ ይችኛዋ እንዴት እንደምታምር ይችኛዋ ቁጭ ትላለች። የምትወደው ስዕል መሳል፣ መጽሐፍ ማንበብ። ሁለተኛ ክፍል ተማሪ ነች። ግን በቃ ማንበብ ልጆችን ማንበብ ማስለመድ ከስር ነው። ከስር መሰረቱ ነው። ልጆችን ምንባብ ማንበብ እንዲለምዱ ማድረግ ከስር ነው። መጽሐፍ ማለት የሚከብድ ነገር እንዲያነቡ ሳይሆን በቃ በአቅማቸው ምን ማንበብ እንዳለባቸው እንዲበረታቱ ማድረግ ከስር ነው። መክሊት እና እንዲበረታቱ ማድረግ ጥሩ ነው። ማበረታታት እንዲያነቡ የተወሰኑ ትንሽ መጽሐፎች በእነሱ በእድሜያቸው የሚሆኑ መጽሐፎችን መግዛት፣ በቃ የእነሱ አልቲቲዩድ የሆነውን ነገር መፍቀድ እንዲሰሩ። እሱ አሁን ምንድነው ዋናው እንትኗ በቃ እንደዚህ ስዕል መሳል፣ መቀባት። ከዛ ስታልፍ ቲቪ ላይ እንደዚህ እንደ ልጆች የቲቪ ምናምን ሳይሆን እነዚህ መደመር፣ መቀነስ፣ ማባዛት፣ ማካፈል የሆኑ ነገሮችን ነው የምትከፍተው። ሞስት ኦፍ ዘ ታይም ይሄ የልጆች ፊልም ምናምን አያውቁም ሲጀመር። በቃ ቲቪ ላይ ከፍታሉ የትምህርት ነገር ነው። እና ልጆቻችሁን መጽሐፍ ግዙላቸው። ማንበብ ከስር መሰረት አስለምዷቸው። ከስር ቤዝ ካላቸው አናት ላይ እራሳቸውን የሚያነቡት ከስር መሰረት ነው። ዋናው መሰረት ማስያዝ። የተለያዩ በእድሜያቸው አሁን የኔ ልጅ ሁለተኛ ክፍል ነች። ግን በቃ በራሷ በእድሜዋ የሚሆን መጽሐፍ ነው የምገዛላት። ለእሷ የሚጠቅማትን ላይብረሪም ከተማ ላይብረሪ ማርሽ ከተማ ላይብረሪም ሄደው መዋስ መጽሐፍ ለአንድ ወር 3 ዩሮ ነው። የማታውቁ ካላችሁ የከተማ ላይብረሪ ሄዳችሁ በወር 3 ዩሮ ነው የሚከፈለው። እስከ 1 ወር ድረስ ለልጆች የሚሆናቸውን 3-4 መጽሐፍ አምጥታችሁላቸው ለነሱ እንዲያነቡ ብታደርጓቸው ጥሩ ነው። ልጆች ደግሞ የሚያነቡት እኛ ቤተሰቦቻቸው ማንበብ ቁጭ ብለን ስናነብ ሲያዩ ነው። ቤተሰብ መጽሐፍ ማንበብ መውደድ አለበት። ቁጭ ብሎ አርአያ ልንሆናቸው ይገባል። ፊልም ላይ፣ ስልክ ላይ፣ ቴሌቪዥን ላይ፣ ኮምፒውተር ላይ እኛ የምንቀመጥ ከሆነ የእኛ ልጆችም የእኛን ፈለግ ነው የሚከተሉት። እኛ ወላጆቻቸው ግን መጽሐፍ የምናነብ ቁጭ ብለን ስናነብ ሲያዩ የእኛን ፈለግ ይከተላሉ። እና ከጠቀማችሁ ይችን ትንሽ ምክር ልለግሳችሁ ብዬ ነው። ለልጆቻችሁ መጽሐፍ ግዙላቸው። ያንብቡ። አንብቡ ማለት ሳይሆን እናንተ ወላጆች፣ እናት አባት፣ ትልልቅ ታላላቅ፣ እህት ወንድም ቁጭ ብላችሁ መጽሐፍ አንብቡ። እናንተ አርአያ ሆኗቸው የእናንተን ፈለግ ይከተላሉ። እና በጣም እወዳችኋለሁ ውድ የዩቲዩብ ተከታታዮቼ፣ እህቶቼ፣ ወንድሞቼ፣ ኢትዮጵያውያን፣ ኤርትራውያን በመላው ዓለም የምትኖሩ ሙስሊም ክርስቲያኖችን ሙስሊሞችን መልካም የረመዳን ጾም፣ ክርስቲያኖችን መልካም የፋሲካ ጾም እላችኋለሁ። በርቱ እና ፕሊዝ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ዩቲዩብን ላይክ ሼር ሰብስክራይብ። አብዛኛው ሰው ዩቲዩብ የሚያይ እንጂ ሰብስክራይብ የሚያደርግ የለም። ፕሊዝ የምትወዱኝ የምታበረታቱኝ የተለያየ ነገር እንድሰራላችሁ የምትፈልጉ ሁሉ ላይክ አድርጉ፣ ሰብስክራይብ። እኔን የሚጠቅመኝ ሰብስክራይብ ስታደርጉ ነው። ፕሊዝ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። መልካም ውሎ